ለመሞት ዝግጁ ነኝ። ይህንን ቃል የተናገረው በዓለም ላይ እጅግ ዘግናኝ በነበረው የዘር መድሎ ወይም አፓርታይድ ስርዓት ፊት ቆሞ ነበር። ለ27 ዓመታት በጨለማ ክፍል ውስጥ ታስሮ የራሱን ሕይወት መስዋዕት አድርጎ ሀገሩንና ጥቁር ሕዝቦችን ከባርነት ቀንበር ያወጣ ታላቅ ሰው ኔልሰን ማንዴላ ወይም ማዲባ። ሰላም ጤና ይስጥልን ውድ የከፍትፍቱ ቤተሰቦች፣ ለዛሬ ሰሞኑን መነጋገሪያ ስለሆነችው የደቡብ አፍሪካ ባለውለታ እና የነጻነት ታጋይ ኔልሰን ማንዴላ ወይም ማዲባ እናወራለን። ቻናላችን ፎሎ፣ ቪዲዮን ደግሞ ላይክ እያደረጋችሁ የዚህን ሰው ከእረኝነት እስከ ፕሬዝዳንትነት ከታጋይነት እስከ ሰላም አምባሳደርነት የዘለቀውን አስገራሚ ታሪኩን ከእኛ ጋር እንድታዳምጡ ጋበዝናችሁ። አብረን እንቆይ። ኔልሰን ማንዴላ ሐምሌ 18 ቀን 1918 እንደ አውሮፓውያን አቆጣጠር በደቡብ አፍሪካ ምቬዞ በተባለች ትንሽ መንደር ተወለደ። ትክክለኛ ስሙ ሮሊህ ላህላ ይባላል። በቋንቋቸው ትርጉሙ ቅርንጫፍ የሚቀነጥስ ወይም በፈሊጥ ሲነገር ግርግር ፈጣሪ ማለት ነው። አባቱ ጋድላ ሄንሪ የጎሳ መሪ ነበሩ። ማንዴላ ገና በ9 ዓመቱ አባቱን አጣ። ከዚያም በአካባቢው ገዢ በነበሩት ንጉሥ ጆን ጊንታባ ቤት እንዲያድግ ተደረገ። በቤተ ክርስቲያን ትምህርት ቤት መማር ሲጀምር መምህሩ ኔልሰን የሚለውን እንግሊዘኛ ስም ሰጡት። ይህ ስም በኋላ ላይ ዓለምን የሚያናውጥ ስም እንደሚሆን ማንም አልጠረጠረም ነበር። ማንዴላ ወጣት እያለ ንጉሡ ሚስት ልዳርልህ ሲሉት እምቢ ብሎ ወደ ጆሐንስበርግ ኮበለለ። በዚያም የሕግ ትምህርቱን እየተከታተለ በደቡብ አፍሪካ የሚታየውን የዘር መድሎ በቅርበት ተመለከተ። ጥቁሮች በገዛ ሀገራቸው እንደ ሁለተኛ ዜጋ ሲቆጠሩ ማየት ህመም ሆነበት። በ1944 የአፍሪካ ብሔራዊ ኮንግረስ ANC የወጣቶች ሊጉን በመቀላቀል ፖለቲካ ውስጥ በይፋ ገባ። መጀመሪያ ላይ ሰላማዊ ትግልን ያምን ነበር። ነገር ግን መንግስት ሰላማዊ ሰልፈኞችን በጭካኔ ሲጨፈጭፍ ማንዴላ ስልቱን ቀየረ። እናም እምኮንቶዌ ሲዝዌ የተባለውን የታጠቀ የትግል ክንፍ መስራች እና መሪ ሆነ። ለዚህም ሲል በድብቅ ወደ ተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ ለወታደራዊ ስልጠና ተጓዘ። የሮበን አይላንድ እስር ቤት፣ ጠባብ ክፍልና የድንጋይ መፍለጫ ቦታ። ማንዴላ በ1962 በቁጥጥር ስር ዋለ። በሪቮኒያ ችሎት ላይ ለጥቁሮችም ሆነ ለነጮች የበላይነት የማይመች ሁሉንም እኩል የሚኖርባት ደቡብ አፍሪካን ለማየት እኖራለሁ፣ ካስፈለገም ለዚህ ዓላማ ለመሞት ዝግጁ ነኝ በማለት ዓለምን አስደመመ። መንግስት የሞት ፍርድ ሊፈርድበት አስቦ ነበር። ነገር ግን በዓለም አቀፍ ጫና ምክንያት የዕድሜ ልክ እስራት ተፈረደበት። ለ18 ዓመታት በሮበን አይላንድ በጠባብ ክፍል ውስጥ ተቆለፈበት። በድንጋይ ፈለጣ ሥራ ተሰማርቶ ዓይኑ በኖራ አቧራ ተጎዳ። ነገር ግን ማንዴላ በእስር ቤት ውስጥ ሆኖ ጠላቶቹን ማጥናት ጀመረ። የነጮቹን ቋንቋ ተማረ። ጠላትህን ለማሸነፍ ቋንቋውንና ባህሉን ማወቅ አለብህ ይል ነበር። ከዚህ በኋላ ዓለም አቀፍ ማህበረሰቡ ፍሪ ኔልሰን ማንዴላ በሚል መፈክር መንግስትን ወጠረው። በመጨረሻም የካቲት 11 ቀን 1990 እንደ አውሮፓውያን አቆጣጠር ማንዴላ ከ27 ዓመታት እስር ቤት ቆይታ በኋላ በክብር ወጣ። ደቡብ አፍሪካ ልትፈነዳ በደረሰችበት በዚያ አስፈሪ ወቅት ማንዴላ የበቀል ሰይፉን አልመዘዘም። ይልቁንም ጠላቶቻችንን ይቅር እንበል በማለት የሰላም ጥሪ አቀረበ። በ1993 የኖቤል የሰላም ሽልማትን አሸነፈ። በ94 በተደረገው የመጀመሪያው ሁሉን አቀፍ ምርጫ ኔልሰን ማንዴላ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆነ። ማንዴላና ኢትዮጵያ ለኔ ልዩ ስፍራ አላት ይላል ማንዴላ። በ1962 እንደ አውሮፓውያን አቆጣጠር በድብቅ ወደ ኢትዮጵያ መጥቶ ለወራት ወታደራዊ ስልጠናን ወስዷል። በወቅቱ ዴቪድ ሞትሳማዩ የሚል የሐሰት ስምና የኢትዮጵያ ፓስፖርት ነበር የሚጠቀመው። ኮሎኔል ታደሰ ብሩ ለኔልሰን ማንዴላ ሽጉጥ በስጦታ ሰጥተውት ነበር። ማንዴላ ከእስር ሲፈታ መጀመሪያ ከጎበኛቸው ሀገራት አንዷ ኢትዮጵያ መሆኗ ማንዴላ ለሀገራችን ያለውን ክብር ያሳያል። ማንዴላ ፖለቲከኛ ብቻም አልነበረም፣ ልዩ የሆነ የቦክስ ፍቅርም ነበረው። በእስር ቤት ውስጥ በነበረበት 27 ዓመታት ሙሉ በየቀኑ ጠዋት የአካል ብቃት እንቅስቃሴ ያደርግ ነበር ይባላል። ይህም ለማንዴላ የአእምሮ ጥንካሬ ትልቅ አስተዋጽኦን አበርክቷል። ማንዴላ በእስር ቤት ሳለ ለሚስቱ ለዊኒ ማንዴላ በመቶዎች የሚቆጠሩ የፍቅርና የጽናት ደብዳቤዎችን ጽፏል። ጠባቂዎቹ ደብዳቤዎቹን እየቀደዱና አንዳንድ ቃላቶችን እየሰረዙ ያሰቃዩት ነበር። ነገር ግን እርሱ ተስፋ አልቆረጠም። እንዲያውም ነጭ ጠባቂዎቹን ስለ ሰብአዊ መብት ያስተምራቸው ነበር። በመጨረሻም ብዙዎች እስር ቤት ጠባቂዎች የእርሱ የቅርብ ጓደኞች ሆነዋል። ኔልሰን ማንዴላ የራሱ የሆነ የፋሽን ስልት ነበረው። በዓለም መድረክ ላይ እንደ ሌሎች መሪዎች ሱፍና ከረባት ከማድረግ ይልቅ በቀለማት ያሸበረቁና የአፍሪካ ጥበብ ያለባቸውን ሰፋ ያሉ ሸሚዞች መልበስ ይወድ ነበር። እነዚህ ሸሚዞች ማዲባ ሸሚዝ ተብለው የሚጠሩ ሲሆን የአፍሪካን ኩራትና ነጻነት የሚወክሉ ነበሩ።
ኔልሰን ማንዴላ በእስር ቤት በነበረበት ጊዜ ባለቤቱ ዊኒ ማንዴላ ትግሉን በውጭ ሆና በጽናት መርታለች። ሆኖም ማንዴላ ከእስር ሲፈታ በትዳራቸው መካከል ትልቅ ልዩነት ተፈጠረ። በ1996 እንደ አውሮፓውያን አቆጣጠር በይፋ ተፋቱ። ይህ ታሪክ የማንዴላ ሕይወት በስኬት ብቻ ሳይሆን በግል ስቃይም የታጀበ መሆኑን ያሳያል። በ1995 እንደ አውሮፓውያን አቆጣጠር ደቡብ አፍሪካ የዓለም የራግቢን ዋንጫ ስታስተናግድ ሀገሪቱ በዘር ተከፋፍላ ነበር። ማንዴላ ግን የነጮች ስፖርት ተብሎ የሚታሰበውን ራግቢን በመጠቀም ጥቁርና ነጩን ሕዝብ በአንድነት እንዲቆም አድርጓል። ስፖርት ዓለምን የመለወጥ ኃይል አለው የሚለው ታዋቂ ንግግሩ የመጣው ከዚህ ታሪካዊ ክስተት ነው። የኔልሰን ማንዴላ የኤችአይቪ ኤድስ ትግል። ልጁ በኤችአይቪ ምክንያት ሲሞትበት ማንዴላ በይፋ ለሕዝብ በማሳወቅ በሽታውን የመከላከል ዘመቻን መርቷል። በዓለም ዙሪያ ከ250 በላይ የክብር ሽልማቶች ተሰጥተውታል። ማንዴላ የተወለደበት ቀን ሐምሌ 18 በየዓመቱ በዓለም አቀፍ ደረጃ የማንዴላ ቀን ተብሎ ይከበራል። ማንዴላና ፊደል ካስትሮ። ማንዴላ ከእስር ሲፈታ ብዙ የምዕራባውያን መሪዎች ከኩባው መሪ ፊደል ካስትሮ ጋር ያለህን ግንኙነት አቋርጥ ብለውት ነበር። ማንዴላ ግን በቁጣ እንዲህ ሲል መልሷል። በጨለማ ቀን ከጎናችን የቆሙትን ጓደኞቻችን ዛሬ ፀሐይ ስለወጣች አንክዳቸውም። ኩባ ለአፓርታይድ ውድቀት ትልቅ ወታደራዊ ድጋፍ ማድረጓን ማንዴላ መቼም አልረሳውም ነበር። የኔልሰን ማንዴላ ትልቁ ተአምር ጠላቶቹን ጓደኛ ማድረጉ ነው። ለረጅም ዓመታት በእስር ቤት ሲጠብቀው የነበረውን ነጩን ጠባቂ ክሪስቶ ብራንድን በፕሬዝዳንትነት በዓለ ሲመቱ ላይ በክብር ጋብዞታል። በቀልን ይዘህ ከእስር ቤት ብትወጣ አሁንም እስረኛ ነህ በሚል ፍልስፍናው አድሎ ያደርሱበት የነበሩትን ጓዶችና ባለሥልጣናት ሳይቀር ለእራት ግብዣው ጠርቷቸው ነበር። ኔልሰን ማንዴላ ለሀገሩ ነፃነት ሲል የከፈለ ዋጋ በገንዘብ አይለካም። ትልቁ ልጁ በመኪና አደጋ ሲሞት እስር ቤት ስለነበር ቀብሩ ላይ እንዲገኝ አልተፈቀደለትም። እናቱም ሲሞቱ እንዲሁ። ይህ በልቡ ውስጥ የፈጠረው ጠባሳ ትልቅ ነበር። ለሀገሬ አባት ስሆን ለገዛ ልጆቼ ግን አባት መሆን አቃተኝ ብሎ በሐዘን ተናግሯል። ኔልሰን ማንዴላ ስልጣን ላይ የቆየው ለአንድ ዘመን ወይም 5 ዓመት ብቻ ነበር። ሌሎች ወጣቶች ይተኩ በማለት ስልጣኑን በፈቃዱ ለቀቀ። በግል ሕይወቱ 3 ጊዜ ትዳር መስርቷል። የመጨረሻዋ ባለቤቱ ግራሳ ማሼል የሞዛምቢክ የቀድሞ ፕሬዝዳንት መበለት ነበሩ። ማንዴላ 6 ልጆችን ወልዷል። ታኅሳስ 5 ቀን 2013 እንደ አውሮፓውያን አቆጣጠር በ95 ዓመቱ ከዚህ ዓለም በሞት ተለየ። መላው ዓለም ለቀናት አለቀሰለት። ውድ የከፍትፍቱ ቤተሰቦች ለዛሬ ስለ ዕውቁ የነጻነት ታጋይ ኔልሰን ማንዴላ እንዲህ አጫወትናችሁ። እርስዎ ስለ ኔልሰን ማንዴላ የሚያውቁትን በቀጣይም ስለማን ብንሰራ መልካም ነው ብለው እንደሚያስቡ በኮሜንት ያሳውቁን። በድጋሜ ቻናሉን ፎሎ እያደረጋችሁ እንድታሳድጉት በአክብሮት ጠየቅናችሁ። ሰላም።